አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። እንደምታዩት አብሽ ነው፣ ግን ማረም ጀምረውታል፣ አያርሙትም። እና ትዝ ያላችሁ ማለት ነው የሰሞኑ ዝናብ በጣም ብዙ ቆሻሻ አንጥቷል። የወዛ አካባቢ ራሱ በጣም ኃይለኛ ዝናብ ነበር ማለት ነው። እና ውድ የቻናሌ ቤተሰቦች ደህና ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዴት ናችሁ እናንተ? እስኪ ላይክ ሸር አድርጉልኝ። ዛሬ ወላሂ ይሄንን ቤት ነው ማሳያችሁ ማለት ነው። ይሄ አካባቢ ማለት ነው። እኔ በርሁኝ ሳየው በጣም ምርጥ ቤት ነው የተሰራው። ይሄ ተነቅሎ ነው እንደምታዩት ማለት ነው። እና አሁን ላይ ህገ ወጥ ቦታ የሚገዙ ሰዎች መስሪያውም ከባድ ነው፣ አያሰሩም። ይሄው አፍርሰውታል ይሄንኛውን ቤት ማለት ነው። እና ስልክ እየገባብኝ አይቼ ነው። እና እንደምታዩት ህገ ወጥ ቤት መግዛት ያሰባችሁ ቦታ መግዛት ያሰባችሁ መስሪያውም በጣም ከባድ ነው። ይሄው እንደምታዩት አፈራርሰውባቸው እዚህ ጋር ቆልለውታል። ያንንም ጭርምት አውጥተውታል። አሁን ማን ነው ዋጋ የሚከፍለው ለዚህ ማለት ነው? እና ውድ ቻናል ቤተሰቦች ሰውበት፣ አንገብጋቢ ነው ነገሩ። አሁን ላይ ያፈርሳሉ። እንኳን የተሰራውን አዲስ የሚሰራውን ቀርቶ የተሰራም እየፈረሰ ነው ማለት ዴሴ 20 ሰፈር ማለት ነው። በእኔ ባለሁበት አካባቢ ስለሌላው እንኳን አላውቅም። እና ይሄንን የመሰለ ቤት እንደ ጭርምት የምታርገውታል ዋጋ የተከፈለበትን። ይሄም እንደምታዩት እንጨቱን እዚህ ጋር ደብረውታል። ተሰርቶ በጣም ምርጥ ቤት ነበር የተሰራው ራሱ አይቼው እኔ ማለት ነው። እና አሁን ላይ ግን አፈራርሰውታል እንደምታዩት። እና ስለዚህ ውድ የሀገሬ ልጆች አንገብጋቢ ጉዳይ ነው፣ ልታስቡበት የሚገባ ማለት ነው። እና እንደምታዩት አሁን 11 ሰዓት አካባቢ ሊሆን ነው። ፀሐዩ ምናምን ትንሽ ሞቅ ትላለች። ስጋም ከብቶች አሉ እንደምታዩት። ጦሳም ዝናብ የለም ሰሞኑን በራ ሆኗል። ለምን ኃይለኛ ዝናብ ሲዘንብ ስለነበረ ከባድ ነበረ። እና ቤት የሚሰራው በጨረቃ ምናምን አደረጉት። ቢሆንም ጧት መጥተው ያፈራርሱታል። ይሄ አሁን ምርጥ ቤት ተሰርቶ አይቼው የፈረሰ ወላሂ። እና አሁን ላይ በጣም ትንሽ ከበድ ብሏል። ለምን እንደሆነ አላቅም። ህገ ወጥ መስራት አይቻልም ማለት ነው። ውድ ቻናሌ ቤተሰቦች ላይክ ሸር ሰብስክራይብ አድርጉኝ፣ አበረታቱኝ። አዳዲስ ነገር ካለ ደግሞ እኔ በአዳዲስ ቪዲዮ መጣላችኋለሁኝ እላችኋለሁ። እንደምታዩት ያው መስከረም እየመሰለ ነው። አደባብዬ ብቻ ገና አልወጣም፣ ገና ነው ማለት ነው። ከመስከረም 16 በኋላ መሰለኝ የሚወጣው። እና ይሄ ማገጥ ራሱ ሲያምር ሳሩ ማለት ነው። ታስታወሳችሁ? በጣም ደስ የሚል አካባቢ ነው። ይሄው እንደምታዩት ባባናዝዬ ነው ደግሞ በአየንሽ ልጅ ያዝለሽ ምናምን እንዳትሉ ልጅ እና ያዘልኩት። እና እንደምታዩት ወላሂ ግን ሳሩ ደስ ሲል። እና ውድ ቤተሰቦቼ ደግሞ ጠፍቻለሁ፣ ጠፍተሻል አትሉም እንዴ? እና እስቲ አበረታቱኝ፣ ሼር አድርጉልኝ፣ ላይክ አድርጉኝ። ያው ኢትዮጵያ ያለ ሰው ብዙ ኔቶ ያስቸግራል፣ ብዙ ነገር አለና ደግሞ እንደዚህ ኩኝ ስመጣ እናንተ አበረታቱኝ ማለት ነው። ውድ የቻናሌ ቤተሰቦች ኢንሻአላህ እኔም በአዳዲስ ቪዲዮ መጣለሁኝ። ያው ለጊዜው ግን ሳራችን የገጠር ልጅ ነው የዚህን እንትን የሚያውቀው ማለት ነው። እና ይሄ እንትን መስራትም መግዛት ያሰባችሁ አሁን የሄዳችሁ ምናምን የበፊቶች እንኳን ሰርተን ተጨማልቀንበት ህገወጡም ገብተን ጨርሰናል። ግን አሁን የምትሄዱት ውድ እህቶቼ ባትገዙና ህገወጥ ቦታ እንደገና ባይፈርስባችሁ ማለት ነው። እና ዛሬ በጣም ነው የሚያስቸግረው መንገዱ። ግን በአባም ቢሲ ላይ ነው እንጂ የቤት ልተወው ነበር ማለት ነው። እና እንደምታዩት በእኛ አካባቢ ያው አደባብዬ እንትን ሲሆን ደግሞ እኔ እመጣላችኋለሁ በአዲስ ቪዲዮ። ይሄው እንደምታዩት አባ አሚር ከኔ እንደው ግርም የሚለኝ ይሄ አካባቢ ያለ ቤት ከዚህ ከእንትን መጥቶ ይሄ ግቢ ማለት ነው ያሳዝነኛል። ይሄ ሁሉ ውሃ እዚህ ላይ ነው የሚወርደውና ሲገዙላችሁ ራሱ እንደው
ጠይቃችሁ እንደው አሳውቃችሁ እንደው ለምን ያዩት ነገር ነው የሚሻለው። እኛ ቤተሰብ በራሱ እቃ ስለተሰራ ውሃማ ቦታ ላይ ቦይ ያለበት አካባቢ ምናምን ነው እና እንደምታዩት በጣም ሳር ነው። ይሄ የታጠረው የተሸጠ ቦታ ነው አሉ። የተሸጠው ያጥሩታል በሾግ ማለት ነው። እና እንደምታዩት በዚህ መልኩ ነው ይሄንን ይመስላል አካባቢያቸው ማለት ነው። ሳር ከፈለግን ለጉዝጓዝ ምናምን አጨድ እናደርጋለን። ይሄው እንደምታዩት ግን ደስ የሚለው ነገር ደግሞ ሳሩ ረዣዥም ለዝርጎ ይሆናል ማለት ነው። አሁን መስከረም ስለ ነገሩ እያጨዱ እያበሉ ነው። እዛ ጋር እያጨደ ነው ፋዘር እና ይሄ ወደዚህ ኩሩ መገንጠያ ነው። የኩሩ ልጆች ቤታችሁን ፈልጉ እና እንደዚህ ነው እላችኋለሁ ውዶቼ። አበረታቱኝ እና ትዝታ ያለበት ምናምን በዚህ ቪዲዮ ራሱን ያጽናና። ወላሂ በል ወላሂ ልሮጥ ነው እኔ። ወይኔ ጉዴ! ወላሂ ከባድ እኮ ነው። ካልሲን አውጣው፣ ካልሲን እሱ አካባቢ ነው ያለው ማለት ነው። ምንድን ነው ጉንዳን ሊበላን ነው። ለማንኛውም ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እዛ አካባቢ መሰለኛል እኔንም በላኝ። አይገርምም? በካልሲ ወጣብህ አንዱ